በዛሬ ቪዲዮአችን ምንድነው reincarnation ወይም ደግሞ ድጋሚ መወለድ የሚለውን በአጭሩ እናያለን። ምን ማለት ነው reincarnation? reincarnation ወርዱ የመጣው ከሁለት የላቲን ወርዶች ድብልቅ ሲሆን ትርጓሜውም በድጋሚ መወለድ ወይም በድጋሚ ወደዚች ምድር መምጣት ማለት ነው። reincarnation እንደ በክርስትና እንደሚለው በድጋሚ መጠመቅና መወለድ ማለት አይደለም። reincarnation በድጋሚ መወለድ ማለት አንድ ሰው በዚች ምድር ላይ ኖሮ ከሞተ በኋላ ተመልሶ እንደገና እንደ ሕፃን ልጅ ሆኖ እንደ አዲስ ሲወለድ እና ወደዚህ ዓለም ሲመለስ ነው አንድ ሰው በድጋሚ ተወለደ ወይም reincarnation የምንለው። በዓለማችን ላይ ብዙ ቦታዎች አሉ ይህንን ሐሳብ የሚከተሉ በጣም ብዙ ወደ ሳውት ኤዥያ ኢስት ኤዥያ ያሉ አካባቢዎች አገሮች ናቸው። ኢንዲያ ቢንግ አንደኛው በጣም ዋነኛው ሂንዱይዝም of course በጣም ነው በreincarnation የሚያምኑት። እነሱ ነፍሳችን በድጋሚ ተመላልሳ ወደዚች ዓለም ለትምህርት ለመማር ለማደግ ይመጣል ብለው ያምናሉ። እንግዲህ የዛሬ ቶፒካችን ትንሽ ከእምነታችን ወይም ከቢሊፍ ሲስተማችን ለየት ያለ ሐሳብ ቢሆንም በሳይንሱ ዓለም ይሄ ነገር በተለያየ ጊዜ በተደጋጋሚ ተረጋግጧል። ለምሳሌ ሕፃን ልጆች እስከ 4-5 ዓመታቸው ድረስ of course ሁሉም ልጆች ሳይሆኑ አንዳንድ ልጆች በደንብ የፓስት ላይፍ የነበራቸውን ህይወታቸውን በተለይ ሪሰንትሊ የነበራቸውን ላይፍ ታይም ያስታውሳሉና ኢንትረስትድ ለሆናችሁ ሰዎች ዝም ብላችሁ ጉግል ወይም ዩቲዩብ ላይ reincarnation experience ያላቸው ሕፃን ልጆች ብላችሁ ብትፈልጉ ብዙ ዶክመንተሪስ እና ቪዲዮዎች አሉ። ልጆች ያስታወሱ ማን እንደነበሩ ሲናገሩና ኖርንበት ያሉት ቦታ አረግን ያሉት በህይወታቸው እንደዚህ ነበርኩኝ እንዲያድርጌ ነበር ብሎ ያሉት በሙሉ ሲረጋገጥ እውነት የሚሆንበት ብዙ ኬዞች አሉ። ራሳችሁ እሱን ሪሰርች ማለት ትችላላችሁ። ሌላው ደግሞ አንዳንድ ጊዜ ሰዎችን ለመጀመሪያ ጊዜ ስንተዋወቃቸው በጣም በቀላሉ እንግባባለን ወይም ክሊክ እናደርጋለን። ኢንፋክት በጣም ከመግባባታችንም በላይ ያንን ሰው ለረጅም ጊዜ ህይወታችን በሙሉ የምናውቀው ያህል ይሰማናል። በተቃራኒ ደግሞ አንዳንድ ጊዜ አንዳንድ ሰዎችን ስንተዋወቃቸው ጀምሮ ለምን እንደሆነ በማይገባን ሁኔታ ስሜታችን በጣም ክብድ ይለናል። በቃ ከዛ ሰው ጋር ምንም ብንሞክርም ምንም ብንጥርም በቃ ስሜታችን ጥሩ ስሜት አይኖረን። ያንንም ሰውዬ ሌላ ጊዜ ደጋግመን ስናየው ሁሌ ስናየው በቃ ክብድ ያለ ስሜት ይሰማናል እና ይሄ ሁለቱም ጥሩ ስሜትም ሆነ እንደዛ አይነት ስሜት የሚመጣው ከፓስት ህይወታችን የሶላችን ሜሞሪ ወይም ትዝታ ነው። ምክንያቱም ሶላችን ሪሜምበር ሁሉን ነገር እኛ ብቻ ነው የኮንሺየስ ማይንዳችን የማያስታውሰው እንጂ the soul ሁሉን ነገር ስለሚያስታውስ ነው። እንዴት ነው ታዲያ ፓስት ላይፋችንን ማስታወስ የምንችለው? ትንሽ ጥቂት መንገዶች አሉ። ከዛ ውስጥ አንድ ሁለቱን በአጭሩ ዲስከስ አደርጋለሁ። አንደኛው መንገድ under hypnosis ነው። ሰዎች አንዳንድ ጊዜ በህይወታቸው ሜጀር ነገር ሀፕን አድርጎባቸው ከሆነ ለምሳሌ በልጅነታቸው እና ያንን ነገር
ሪቪዚት አድርገው ለማስተካከል ከፈለጉ አንደር ሂፕኖሲስ ከልጅነታቸው ወደ ኋላ ሲመለሱ ከልጅነታቸው ቢዮንድ አልፈው ወደ ሌላ ፓስት ላይፍ ይገቡና ማስታወስ ይጀምራሉ። ይሄ አንዱ መንገድ ነው የድሮ ህይወታችንን ለማስታወስ። ሌላኛው መንገድ ደግሞ ብዙዎቻችን በህልም ውስጥ ፓስት ላይፋችንን እናያለን። አንድ ጊዜ ተደጋጋሚ ህልም ከፓስት ላይፍ የሚመጣ እናያለን። ግን ኦፍኮርስ እኛ የምናውቅ ከሆነ ህልማችን የፓስት ላይፍ ህልም መሆኑን እናውቃለን። ያለበለዚያ ግን የማናውቅ ከሆነ በቃ ድሪም አየን just another dream ብለን እናልፈዋለን እንጂ በህልማችን ብዙ ጊዜ የድሮ ህይወታችንን ሪቪዚት እናደርጋለን። ታዲያ ምንድነው ጥቅሙ ማስታወሳችን የድሮ ህይወታችንን ብላችሁ ታስቡ ይሆናል? ጥቅም አለው። ምክንያቱም ለምሳሌ አንዳንድ ሰዎች በዚህ ላይፍ ታይም ያላቸው የህይወት ችግር አንዳንድ ችግሮች ከፓስት ላይፍ ይዘውት የመጡት ነው ሊሆን ይችላል። ለምሳሌ በዚህ ህይወት ዘመን አንድ ሰው በጣም የውሃ ፍርሃት የኦሽን ጋር ሲሄድ ወደ ቢች ጋር ስንሄድ ወይም something የሚፈራ ከሆነ ያ ሰው maybe past life ላይ ከዚህ ዓለም ሲሄድ ህይወቱን ያጣው ውሃ ውስጥ ሰምጦ ሊሆን ይችላል። so that fear ከዛ ላይፍ ታይም የመጣ እዚህም ድረስ መጥቶ በዚህ ላይፍ ታይምም ያ ሰው ውሃ በጣም ሊፈራ ይችላል። ሌላ ደግሞ ምሳሌ አንዳንድ ሰዎች ከፍታ በጣም የሚፈሩ ሰዎች አሉ። the same thing በከፍታ ምክንያት ለምሳሌ የኤርፕሌን ክራሽ ኖሮ ይሆናል አንድ ሰው በፓስት ላይፉ ላይ ከዛ ህይወቱ የሞተውና የተለየው እና በዛ ምክንያት በዚህ ላይፍ ታይም በጣም ፍርሃት አለው። የሆነ ነገር ከፍ ባለ ቁጥር በጣም በቃ መቆጣጠር የማይችሉት አይነት ፍርሃት ይኖራቸዋል። by the way ሁለቱንም ይሄንን ኤግዛምፕል የሰጠኋችሁ ዶክመንተሪ ላይ ያየሁት ነው። እነዚህ ሰዎች በአንደር ሂፕኖሲስ ወደ ሌላ ፓስት ላይፋቸው ሄደው ይሄንን ነገር ካወቁ በኋላ እንዴት ከዚህ ፊር ወጥተው ራሳቸውን እንዴት እንዳዳኑ ከእንደዚህ አይነት ፊር ማለት ነው እንዴት እንደረዳቸው የሚያሳይ ያየሁት ቪዲዮ ነው። ሌላው ደግሞ እኔ በግሌ ያለኝን አንድ ኤክስፒሪየንስ ልነግራችሁ እችላለሁኝ። እኔና ባለቤቴን ስራ ቦታ አንድ በጣም የምታስቸግረን እንደ ጎረቤት የሆነች ሴት ነበረች። በጣም ከባድ ጸባይ ነበር ያላት እና አንድ ቀን በህልሜ አየሁኝ። በጣም በድሮ ጊዜ ነው of course beyond like ብዙ አመታቶች በፊት በሌላ ላይፍ ታይም እና እዛ ላይፍ ታይም ላይ እኔና ባለቤቴ ልክ እንደዚህ ላይፍ ታይም ባልና ሚስት ነበርን። ቤት ውስጥ የምታግዘን ሰው ነበረች። ጉስቆል ያለች ደስተኛ ማትመስል ቤት ውስጥ የምትሰራልን ሰው ነበረች እና እዛ ድሪሜ ላይ በጣም ቅርብ ብዬ አተኩሬ ሳያት በዚህ ላይፍ ታይም እቺ የምታስቸግረን ሴትዮ ናት ራሷ እና በጣም ከእንቅልፌ of course ከድሪሜ ስነሳ በጣም ውስጤ ሶሌ አስታወሰ እና ገባኝ ለእሷ ያለኝ ስሜት ከየት እንደመጣ እሷም ደግሞ probably ለእኛ ያላት ስሜት ከየት የመጣ እንደሆነ እና ጥቅሙ ከዛ በኋላ እኔና ባለቤቴ በጣም ሞከርን ጥሩ ልንሆንላት ለሷ። ኢንፋክት መጨረሻ ላይ ከዛ ቦታኛ ስንለቅ በሰላም በፍቅር በደስታ ነው የተለያየ ነው ነገሮችን ሪዞልቭ አድርገን ማለት ነው። እሷም
ቀሏት ልቧን እኛም ቀሎን እንደዚህ አይነት ኤክስፒሪየንስ ድጋሚ እንዳይኖረን በሰላምና በፍቅር ተለያይተናል። በአጠቃላይ ይሄ ቪዲዮ አጠር ያለ ቪዲዮ እንዲሆን ነው የፈለኩት። just introductory ስለ reincarnation overall የማወቃችን ጥቅሙ አትሊስት ለኔ ህይወትን የምናይበት መንገድ በጣም ይቀየራል። ሰውን ብሌም እናደርገውን ነገር እናቆማለን። ያንን ስናታችን ሞር በጣም ፒስ ያለው ከሰዎች ጋርም ደግሞ ያለን ሪሌሽንሺፕ ሞር በጣም ጄኒዩን የሆነና ፍቅርና መከባበር የሞላበት ሞር አንደርስታንዲንግ ያለው የአንድ ሰው ህመም የራስ ህመም እንደሆነ ሞር አንደርስታንድ እያደረግን ስንሄድ ምክንያቱም እኛ አንድ ፈጣሪ ነው ሁላችንን የፈጠረን እና ሁላችንም ማንም አለው ማንን ያንን ይሄንን ዩኒቨርስን ክሬት ያደረገውን ፈጣሪ ግን እውነተኛ ማንነታችን ሁላችንም ከአንድ አባት ነው የመጣነው። ሹር እናቴ ወይ አባቴ ወንድሜ ወይም ባሌ ወይም ሚስቴ ለኔ በጣም ቅርብ ነው ለነሱ ሞር ኬር አደርጋለሁ ግን ያ ፕሮግራም ስለሆንን ነው እንደዛ። ሁላችንም በጣም ከምናስበው በላይ አንድ ነን። ከአምስቱ ጣቴ ትንሿ ጣቴ ብትጎዳ ሌሎቹን በሙሉ እንደሚያመኝ ሁሉ እንደዛን ያህል እኛ ፌል አናደርግም ሰዎች እንጂ ሁላችንም ያን ያህል አንድ ነን። ከአንድ አባት የመጣ ሰው እንግዲህ ሁሉም ሰው አንድ ነው እና ይሄንን ሞር አንደርስታንድ እያደረግን ስንሄድ ህይወት በጣም ሞር ሴንስ ይሰጣል፣ ሰላምም ይኖረዋል። ከሁሉም በላይ ደግሞ ብዙ ሰው በጣም ፊር አለው የሞት እና ይሄንን ለሚያውቅ ሰው ምንም የሚያስፈራ ነገር እንደሌለው ሞት ማለት just እንዴት ነው አንድ መኪና ነርተን እሱ መኪና ስንቀይር ሌላ መኪና ስንገዛ እንደማለት ነው ለሶላችን። ሰው የምንወደውም ሰው ጥሎን ሲሄድም እንደዛ ነው። ኢቨንቹሊ የምንገናኘው ነገር ነው ግን እኛ እምነታችንና ፕሮግራማችን የሚለን በቃ አንድ ሰው ሞተ ሁሉ ነገር አለቀ እዛ ላይ ነው እና በዛ መንገድ ይሄንን ስለ ሪኢንካርኔሽን ሪሊ በደንብ ማወቅ በጣም ጥሩ ነገርና ሰላም የውስጥ ጥያቄዎችን ብዙ ጥያቄዎችን የሚመልስ ታፒክ ስለሆነ ሰላም ይሰጣል። በዛ ላይ ደግሞ በዘር መጣላት በሀገር መጣላት እኔ ብቻ ነኝ ብሎ ማሰብ ጥቅም እንደሌለው መገንዘብ ይቻላል። ለምሳሌ እኛ ሀገር አንድ ሰው የኔ ዘር ይበልጣል ካንተ ዘር ይላል። ነገር ግን ዛሬ አንድ ሰው አማራ ከሆነ this lifetime ነገ ደግሞ ትግሬ ሆኖ ይመጣል። ከዛ ደግሞ ሌላ ነገር ሆኖ ይመጣልና ይሄንን አንደርስታንድ ስናደርግ ሁሉ ነገር ከንቱ እንደሆነ ይገባናል እና እውነተኛ ማንነታችን ፍቅር ብቻ እንደሆነ ሁላችንም የፈጣሪ ልጆች እንደሆነና ፈጣሪ ደግሞ ፍቅር እንደሆነ እየተገነዘብን ስንመጣ not necessarily immediate ፋሚሊያችን ብቻ ሳይሆን ሁላችንም connected የሆንን የአንድ አባት ልጆች እንደሆንን የተረዳን ስንመጣ ላይፋችን በጣም የፍቅር እና እርካታ ያለው የህይወታችን ደግሞ ትልቁ ምንም ሰራን ምንም አደረግን ፐርፐሳችን ሰርቭ ማድረግ እንደሆነ ሲገባን ሰላም የፍቅር ህይወት ይኖረናል። I hope ይሄ ቪዲዮ ትንሽ ቻሌንጂንግ ቢሆንም አይዲያው ጠቃሚ ነው ብዬ አስባለሁኝ። ጥያቄ ካላችሁ ኮሜንት ካላችሁ ከታች በትህትና ጻፉ። አመሰግናለሁ።